ሰላም ሰላም ውዴ ቲቪ ተከታታዮች እንደምን አላችሁ? ዛሬ የምንገኘው እንግዲህ በዋጃና በጥሙጋ መካከል የምትገኝ ዋጃ ወንዝ የምትባል ብዙ የተፈጥሮ ነገሮች አሉባትኝ ላስጎመኛችሁ እገኛለሁ። እንግዲህ በዚህ ደግሞ የሚታየው ጥሙጋ ይባላል። እነዚህ በብዛት የምናያቸው በቅሎዎች ናቸው። በብዛት እየመጡ ይታያሉ። ጉዞው እንደቀጠለ ነው ጋይስ። እዴ ሲያማምሩ በስማ አተ በጣም ነው የሚያማምሩት። ዋጃ ላይ ጥሙጋ እንጨፍር አንድ ላይ አራዱም ሮቢት በልሜታ ወደፊት ወልዲያ ጎብዬ ወጋርጎ በልሃዬ ኢራና ያዝመርሳ ውጫሌ ወድጌሳ ጨቆርሳ ሜዳው ላይ እንጨፍር አንድ ላይ ፎቦ ላይ ጨሪጋማ ዋጃ ላይ ተስማማ አስነካ። ቤተሰቦች እንግዲህ ደርሰናል። አሁን የምንገኘው አስፓልት በታች ሆናል። እንግዲህ ፏፏቴው እዛ ጋር አለ። ደግሞ ጥሙጋ ደግሞ በዚህ ቻለች ያሳየ እና እንደዚህ ከፍቶች ደግሞ እዚህ ጋር ነው የሚውሉት። ይኸው እንደምታዩት እየበሉ ይገኛሉ። አሁን የምንሄደው ወደ ፏፏቴ ይሆናል እና አያቸው ከፍቶች እንግዲህ እየበሉ ይገኛሉ። ሳሩ ደግሞ በጣም አድጓን። እስኪያቸው በጣም ደልበዋን ከፍቶቹ። በዚህ ይውላል። በዋጃ ውሃ ነው እንግዲህ ዋናው የሚውለው ይሆናል። እንግዲህ ሁላችሁም ሰብስክራይብ እያደረጋችሁ ተከታተሉን። አሁን እንግዲህ ወደ ፏፏቴው እንሄዳለን። አይው እንግዲህ ወደ ፏፏቴው እያመራ ነው። ከብቶቹ በጣም ያማምራሉ። እዚህ ጋር ጭቃ አለ። አረ በጣም ታርጓን ጋይስ፣ ሁሉ ነገር ተለዋውጧን። ዋጃው እንግዲህ በዚህ መልኩ እኔ ብዙም አላወቅኳትም ነበር። በጣም እዚህ እንደሚወራላት በጣም ዋ በምንድን ነው የምገባው? ጋይስ እዚህ ጋር ነኝ። በጣም ዙሪያ ሆና መንገዱ ጋይስ ሁሉ ነገር ተቀያይሯል። በጣም ይከብዳል። እዛ ጋር አንድ ሰው ቆሞ ይታየኛል። እስኪ የተወሰኑ ጥያቄዎች ጠይቀዋለሁኝ። ተከታተሉ። ሰላም ነው? ደህና ነህ? እንዴት ነው? ምን እየሰራ ነው? እዚህ ታጠብ ነው? እንዴት አየው? ውሃውን አሪፍ ነው? ውሃው ሸጋ ነው፣ አሪፍ ነው። እና በብዛት እዚህ ትመጣለህ? አዎ እመጣለሁ። ዋው ጋይሶች እንግዲህ በብዛት እዚህ ብዙ ሰው የሚጠቀመው አለ። ምን ያህል ሰው በቀን ስንት ይታጠባል? እዚህ ጋር ብዙ ሰው ነው የሚታጠበው። ቢያንስ በግምት ስንት ገምተዋል? በቀን እዚህ ስንት ሰው ይታጠባል? አንድ 50-60 ሰው ይታጠባል። ዋው በቀን አንድ 50 ሰው እዚህ ጋር እንደምታዩት ከፏፏቴው ይታጠባል እያለ ነው ወንድማችን። እሱን አሁን ጫማውን አሁን ወንዝ ስትመጣ እንደዚህ ብላ አግብተህ ነው እንደምትመጣው አሁን ቢያንስ። እና እንዴት ነው የሚለበሰው? አይ ሻራ ጫማ ሌላ ጫማ በለበስክ እንጂ እንደዚህ አይደለም። እንደሱ ቁልፍ ጫማ ምናምን አለ አይደለ? እንደዚያ ነው እንጂ ለምን ይሄ ይለበሳል? ለምሳሌ አይኛ እንደዚህ ነው የለመደው እዛ። አይ ወንዝ ስለሆነ ይሄ አይገባም። አይገባም? እና ሻራ ጫማ እንግዲህ ለብሼ እመጣለሁ። ለዛ ነው ሻራ ጫማ ማግባት አለ። እዛ አይመጣም። ጋይሶች እንግዲህ ለምን ሽፍን ጫማ ለበስክ እያለ እንግዲህ ይቅርታ ብያለሁ። እንካ ይቅርታ። ያው ጋይሶች ለምን እንደዚህ ለብሰህ ትመጣለህ? ወደ ወንዝ ሲመጣ አለባበስ እንደዚህ አይደለም። ሻራ ጫማና ቁምጣ ነገር ምናምን ለብሰህ የሚመጣው እያለኝ ይገኛል። እንግዲህ በዚህ መልኩ እንካቻው በቃ ቻው። የዛሬ ውሏችን ይሄንን ይመስላል። ከወደዳችሁ ሰብስክራይብ ያረጋችሁ ላይክም የተጫናችሁ ጎቱ ገደራ ባጃጅ ተራ ደርሰናል። ሁላችሁም ሰብስክራይብ ማድረግ እንዳይረሳ፣ ላይክ ያረጋችሁ ተሰናበቱ። ወዳችኋለሁ። ባይ ባይ ውድ ቤተሰቦቼ። ቻው።
ያው ጫማዬ እንግዲህ እንደዚህ ተበላሽቷል። በጣም ነው የሚያናደው ጋይስ።